ምግብ ቤቱን 5 ሰዓት ከከፈትሽ ለሊት 2 ሰዓት ከዘጋሽ የምትተኙ 3 ሰዓታት ብቻ ነው። አዎ ለ3 ዓመት ከ10 ወር 3 ሰዓት ብቻ እየተኛሽ ነው የሰራሽው በኢትዮጵያ 10,000 ብር። አዎ 3 ሰዓት እየተኛን እሱንም እረፍትም የለ ምንም የለ ውሃ መጠጣት የለ። ውሃ ከጠጣን ሽንት ቤት የምንሄደው በ24 ሰዓቱ 2 ሰዓት ነው የምንሄደው። ማታ 3 ሰዓት እና ጠዋት ቀን ደግሞ 10 ሰዓት ሲሰገድ ማለት ነው። አዛን ካለፈ በኋላ መሄድ አይቻልም። እሱንም ተመዝግቦ ስንት ደቂቃ እንደቆየን ማለት ተጠብቀን ነው ተመዝግቦ ስንት ሰዓት እንደወጣን ስንት ሰዓት እንደገባን ተመዝግቦ ነው ሽንታችን ሄደን ሸንተን የምንመጣው ማለት ነው። እስከዛ ሰዓት ላንቃሽን ቢደርቅ ምን ቢደርስብሽ መጠጣት አቺን ቢያንቅሽን ቢልብሽ ማለት ለምን ሽንታችን ከመጣን መያዛችን ነው። ኩላሊቴ እንደዚህ አሞኝ እንዲህ ይዤው እንደዚህ ሲሆን ማለት ነው አሞኛ